መንግስት ቁጭ ብሎ ይጋግራል ቂጣ ጥያቄ የሚያነሳን እየቆነጠጣ ደፍሮ ለሚናገር መንግስት ላፋጠጣ በህዝብ ተሽሞ ስለተመረጣ ምርጫም የተባለው በደም ታጥቦ ነጣ ምቀኛ ሰላቢ የሸር ጡት የጠባ እውነት ለማስመሰል የሚያለቅስ እንባ የተተበተበ በተንኮል በደባ ተቤተ መንግስቱ ሰተት ብሎ ገባ። ህዝቡ ተከተለው መስሎት የሚረባ እውነት እያጠፋ ውሸት የሚያራባ ስንቱን ሰው ጨረሰው ጠብቆ እያደባ። መማከር ሲጀምር ህዝቡ እየተግባባ ሰውየው ባለበት ባለቤቱም ቀርባ አሽቀንጥረው ጣሉት እንደ ጓሮ ዱባ። ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን ዛሬ ይዘንላችሁ የመጣነው ፕሮግራም የምስራች ልበላችሁ። ኢትዮጵያ ከብዙ ችግርና ምጥ በኋላ የተሻለ ጊዜ እንደሚመጣላት በአንድ መሪ ብቻ ልጆቿን ታቅፋ ንብረቷን ጨብጣ የወርቅ ካባ ለብሳ አግድማ አሸርጣ ተዝፏን ላይ ሆና ኮርታ ተንበራጣ ዘውድ ደፍታ ራሷ ላይ በጌጥ እንቆጥቁጣ አይተናት አናውቅም እንደዚህ አጊጣ በማለት የተናገሩትን አስገራሚ ሆነ የኢትዮጵያ የመጨረሻው ሽልማት ትንቢት ይዘንላችሁ መጣን። ሰምታችሁ ትደስቱበት ዘንድ ከአስፈሪው ጊዜ በኋላ ያለው ደስታም ገለጥ አድርገን ልናሳያችሁ ወደድን። ወደዛው ከመግባታችን በፊት ግን ለዚሁ ቻናላችንን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ትቀላቀሉ ዘንድ ኢንቫይት እያደረግን ቀጥታ ወደ ፕሮግራሙ እንግባ። ጌታው ሼህ ሁሴን ጅብሪል አገራችንን ማሻሻል ያስፈልጋል፣ ስልጣኔ ለህዝባችን መዳረስ አለበት፣ እስከ ስንት ጊዜ በስደት ተንከራተን እንዘልቀዋለን ሲሉ የተናገሩት ትንቢት ይህን ይመስላል። ደስ ይላል ሲሻሻል አገር ሲሰለጥን፣ አገር ያሻሽላል ሰው በእውቀት ሲፈጥን። የአገር ሀብት የአገር ነው ቢወፍር ቢቀጥን፣ የሰው አገር ኑሮ ደስታው አይመጥን። እስቲ ልነሳና ድርቤን ላጠንጥን፣ እየተወው ሄደ አያሌውን ውጥን። የዛሬ ዘመን ሰው ብንሰጠው አይሰጠን፣ ዝሆኑ ቅጠሉን አንበሳ ስጋውን። እስቲ እናየዋለን ታግሎ ሚጥለውን፣ ዙሮ ሲያቸንፈው ያ ያቸነፈውን ኋላ ያከብረናል አሁን የሚንቀን። እንደ ዘፈን ገጥሞ እንደ ቀልድ ሊያስቀን አገራችን አድጋ መኖር ነው ተስማምተን። መኖር አንችልም እስ በሱ ተሟግተን። እኛ በአንድ ተሆን ጠላት መክተን፣ ለሰው እንተርፋለን ለራሳችን በቅተን። ሁልጊዜ አቸንፈን በአደባባይ ረተን፣ ትዳራችን አምሮ ተችግር ተፋተን። መኖር እንችላለን ተደስታ ጋር በፍቅር ተጋብተን። አንተ ትበልጥ አንተ ብለን ተጠራርተን፣ በአገራችን መሬት በህዝባችን ኮርተን። ይሄ ያልኳችሁን ማድረጉ ታቃተን፣ ይኖራል ሲገፋን ማንም ሲጎትተን። ሌሎች እየሰሩ እኛ ሥራ ፈተን፣ በሰው አገር ለስደት በረሃ ላይ ሞተን። ሰርተን ታገራችን መብላት እያቃተን፣ ሌሎች አልፈውናል ተዚህ ተጎልተን። የምንናገረው የምንለው ጠፍቶን። ጌታው ሼህ ሁሴን ጅብሪል ስለ ጠባብ ብሔር አቀፍ ብቸኛ አገዛዝ ያልተማረው ተራው እንደው የነሱ ዘር ብቻ ስለሆነ ኢትዮጵያን ተከፋፍለው እንደሚገርዟት እንዲህ ሲሉ አስቀምጠውታል። ሁሉም ወጣት ሆነ ጠፋ ሽማግሌ፣ ጭቃ ሹም አመጡ የድሃ ምስለኔ። ሹመት በዘር ሆነ እገሌና ገሌ፣ ሊቀመንበር ሆነ የከተማው ጀሌ። አበል አርሶ አደሩ ከብት አጋጁ ሎሌ፣ ተቀሰቀሰብኝ መጣብኝ አመሌ። እናገረዋለሁ ባሽሙር በምሳሌ፣ እኔ ተናገርሁኝ አላህ ያውቃል መሌ። ለስንት ከፈሏት ያበሻን ቀበሌ፣ በገመድ መትረው እያሉ እምቧሌሌ። የሚቆረቁረኝ ከንቱ መታለሌ፣ በርስቴ በጉልቴ በከብት በፍየሌ። ተንበርክኬም ቢሆን መሬን ተንጋልሌ፣ ጊዜ ይውሰድ እንጂ አይቀር መታገሌ። ተመልሼ ስትቆም በግሬ ተቸክሌ። ጌታው ሼህ ሁሴን ጅብሪል ስለ አገዛዙ በትንሹም ቢሆን አንዳንድ ጊዜ ባሽሙር አንዳንድ ጊዜ ግልጽ በሆነ መንገድ ያስቀምጡታል። ይህን ሲናገሩ ምን ማለታቸው እንደሆነ ይገባናል የሚሉ ሰዎች ቢኖሩም ፍርዱን ማየቱ ይሻላል። ምቀኛ ሰላቢ የሸር ጡት የጠባ እውነት ለማስመሰል የሚያለቅስ እንባ የተተበተበ በተንኮል በደባ ተቤተ መንግስቱ ሰተት ብሎ ገባ።
ሕዝቡ ተከተለው መስሎት የሚረባ ሊያዝሉት መንቀራቸው ሊይዙት በንቀልባ እውነት እያጠፋ ውሸት የሚያራባ ሕዝቡ ንቆት ነበር መስሎት የማይረባ መማከር ሲጀምር ሕዝቡ እየተግባባ ሰውየው ባለበት ባለቤቱም ቀርባ አሽቀንጥረው ጣሉት እንደ ጓሮ ዱባ። በልቶ የማይጠግብ ሁልጊዜ ገብጋባ ስንቱን ሰው ጨረሰው ጠብቆ እያደባ። ኢትዮጵያን ሲሳደብ ሲነፋ ጡሩምባ ሞተ ተቀበረ ባንዲራዋን ለብሷት እንዳልተሳደባ። ያን ጊዜ ታመመ ምሰሶ ሲመታ ሲወድቅ በጠረባ። የዚህ ትንቢት ባለቤት ማን ነው የሚለውን መልሱን ለእናንተ ተውላችኋለሁ። ኮሜንት ስር አስቀምጡልን። ጌታው ሼህ ሁሴን ጅብሪል ኢትዮጵያ ሀገራችን ከብዙ ችግር በኋላ ደግ ጊዜ እንደሚመጣላት ሕዝቧም ተስደት እንደሚያርፍና እንደ አዲስ አጊጣ መኖር እንደምትጀምር በትንቢታቸው ተናግረዋል። እድል ያስፈልጋል ሁሉም ሆነ በጣ አንዱን ታንዱ በላይ እያበላለጣ ሰዓቱ እያለፈ ጊዜ ሰው ሲቀጣ አገር ለበደለ ሕዝቡን ለረገጣ ሲነገርባቸው ምስጢሩ ሲወጣ ለነፍሱ ያልፈራ እርሁን የሸጣ ሁሉም ሐቁን ፈርቶ ሸሽቶ ፈረጠጣ። ዝሃው ለስልሶ ሸማኔው ተቆጣ አወይ ጉድ አገሬ እስተ ወዲያው ድረስ መጠቅለያው ታጣ። ተፍሲር ያስፈልጋል ለሕዝቡ ገለጣ። ተፍሲር ማለት ትርጉም ማለት ነው። እንደ ምግብ ወሬ ሲበላ ሲጠጣ የተዘለዘለም የተበጣጠሰ የተቆራረጣ በየቤቱ ሰቅሎት ሁሉም እንደ ቋንጣ እንደ ሾህ ሲዋጋ ደርቆ እንደ ጋሬጣ። ቤተሰቡን ትቶ ለሥራ የወጣ ተሰው ሀገር ሄዶ መልሶ ያልመጣ በቤተሰብ ናፍቆት የተርመጠመጣ አገሩ ሳይገባ መልኩም ተቀየረ ጠጉሩም ተመለጣ። ጉልበቱም ደከመ ኪሱም ገንዘብ አጣ። ጠናበት እመሙ ሰውነቱ ከሳ አጥንቱም ገጠጣ። ሰው ሲረዳ ነበር የሚረዳው አጣ። እየቆየ ሲሄድ ተስፋ እየቆረጣ መጨረሻ ሙቶ መጣ በእንጨት ሻንጣ። ዘመድ ተሰብስቦ በለቅሶ ቀለጣ። እሱ ሞቶ ቀረ ቤተሰቡ አጌጣ። መንግስት ቁጭ ብሎ ይጋግራል ቂጣ። ጥያቄ የሚያነሳን እየቆነጠጣ ደፍሮ ለሚናገር መንግስት ላፋጠጣ። በህዝብ ተሽሞ ስለተመረጣ ምርጫም የተባለው በደም ታጥቦ ነጣ። ያልሞቀውን ብረት ሁልጊዜ ቀጥቀጣ። ብረት መፍጨት ሆነ ድንጋዩን ፈለጣ። በአንድ መሪ ብቻ አገር ተለወጣ። ኢትዮጵያን አየናት እግሯን አንፈራጣ። ልጆቿን ታቅፋ ንብረቷን ጨብጣ። የወርቅ ካባ ለብሳ አግድማ አሸርጣ። ተዙፋን ላይ ሆና ኮርታ ተንበራጣ። ዞድ ደፍታ ራሷ ላይ በጌጥ ተንቆጥቁጣ። አይተናት አናውቅም እንደዚህ አጊጣ። አይተናት አናውቅም እንደዚህ አጊጣ። ውድና የተከበራችሁ የጀብሪል ቲዩብ ቤተሰቦቻችን ለዛሬው የያዝንላችሁ ትንቢታዊ ግጥም ይህን ይመስል ነበር። እንደተመቻችሁ ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች እንዲደርስ አድርጉ እያልን በቀጣይ ፕሮግራም እስክንመጣ ቸር ሰንብቱ። ቻው።